ሰላም ጤና ይስጥልኝ። ይህ እንግዲህ ኤክሰል ቱቶሪያል በአማርኛ በተከታታይ የሚቀርብላችሁ ዛሬ ተከታዩ የቪዲዮ ትምህርት ነው። የዛሬው ርዕስ የሚያተኩረው ምንድነው የሚለው using autofill to enter data የሚል ነው። በኤክሰል 2013 አውቶፊልን እንዴት አድርገን መጠቀም እንችላለን የሚል ነገር ነው። በጣም አጭር እና ቀለል ያለ ትምህርት ነው። ልብ እንድትሉት ብቻ ነው የምፈልገው። ለዛ ነው ታይትሉን ለብቻው መጻፍ የፈለኩት ማለት ነው። ማስተዋል እና ልብ እንድንለው ያስፈልጋል ከሚል አኳያ ነው። በክፍል 8 ላይ እንደተከታተልነው entering data into excel የሚል አጭር ትምህርት ተከታትለናል። ከዛኛው ጋራ ተመሳሳይ ነው ወይም አንድ አይነት ነው ማለት እችላለሁ። ይሄንን ርዕስ አስመልክቼ የራሱ የሆነ ቪዲዮ ዴዲኬት ላደርግበት የፈለኩት ዋናው ምክንያት ምንድነው? ይሄንን አውቶፊል ኦፕሽን በሚገባ ጥቅሙን እንድታውቁ ወይም አጽንኦት እንድትሰጡት ብዬ ነው። አውቶፊል ምንድነው ማለት? ኤክሰል በምንጽፍበት ጊዜ በጣም ብዙ ዳታዎችን የምንጽፍ ከሆነ አድካሚ ይሆናል፣ ጊዜም ይፈጅብናል። እንዲህ አይነቱን ነገር ለማቃለል ኤክሰል እኛ የመጀመሪያ የተወሰኑትን አንድ ወይም ሁለት ከጻፍን በኋላ ከዛ ቀጥሎ ያለው ኤክሰል ራሱ ፓተርኑ ምን እንደሆነ ይገምትና ወይም ያጠናና ተከትሎ የሚመጡትን ገስ በማድረግ ወይም በመገመት የቀረውን እሱ ይሞላልናል ማለት ነው። ይሄ ነው አውቶፊል የሚባለው ማለት ነው። ለምሳሌ እዚህ ጋር እኔ ወሮችን ማስገባት ብፈልግ ጃንዋሪ ብዬ እጽፋለሁ። ከዛ በኋላ የሚቀጥሉትን እንደገና እዚህ ጋር ፌብሩዋሪ፣ እዚህ ጋር ኤፕሪል ብዬ መጻፍ አለብኝ ማለት ነው በእጅ። ስለዚህ እንደዛ ከሆነ አድካሚ ነው የሚሆነው። ስለዚህ የኤክሰል ጥቅሙ ራሱ አይታይም እንደዛ የምንሰራ ከሆነ። ዋናው ወይም ሰው መሳሪያ የፈጠረው ድካምንና ጊዜን ድካምን ለመቀነስ ጊዜን ለመቆጠብ ነው ማለት ነው። ስለዚህ ነው ኤክሰልን መጠቀም ያስፈለገን። በእጅ የምንሰራ ከሆነማ ለምን በወረቀት ብቻ ብንሰራም ተመሳሳይ ነው። ስለዚህ አውቶፊልን ተጠቅመን የቀሩትን ወራቶችን ነው ላስቴ እና ልብ ልንለው የሚገባ ደግሞ ምንድነው? ከዚህ በፊት የተማርናቸውን ትምህርቶች ሁሉ አሁን እና ከዚህ በኋላ በሚመጡት ቪዲዮዎች ቀስ በቀስ ፕራክቲስ እያደረግን እየተጠቀምን ልምዳችንን እያዳበረን እንሄዳለን ማለት ነው። ስለዚህ አሁን ለምሳሌ ይሄ ማውስ ፖይንተራችንን እናንቀሳቅሰውና በዚህ በአራቱ ኮርነር ላይ እንውሰደው። ከዛ በኋላ እዚች ኮርነር ጋር ስንደርስ ምልክቱ ወደ መደመር ምልክት ሲቀየር ወደ ፊት ወይም ወደ ቀኝ ድራግ እናደርገዋለን፣ እናንሸራትተዋለን። የቀረውን ወር ሁሉ ምን ያደርግልናል ማለት ነው? ኤክሰል ሞልቶልናል ማለት ነው። እኔ ምንም እዚህ ጋር ታይፕ ያደረኩት ነገር የለም። አይታችሁ ከሆነ ድራግ ነው ያደረኩት ማለት ነው። ሴሌክት አድርገን ድራግ ነው ያደረግነው። ስለዚህ የቀረውን ወር ሞላልን ማለት ነው። ይሄ ምን ይባላል ማለት ነው? አውቶ ፊል ይባላል ማለት ነው። አውቶ ፊል ተጠቅመን ዳታን ወደ ኤክሰል ውስጥ አስገብተናል። ይሄ እንግዲህ ለቴክስት ፓተርን ላላቸው ቴክስቶች እና ፓተርን ላላቸው ነምበሮች ሁሉ ይሰራል ማለት ነው። ለስም ግን አይሰራም። ማንኛውም ነገር ለምሳሌ ደረጀ ወይ ሰለሞን ብንል የሚቀጥለውን ስም ሚሊየን እና ኢንፊኒቲቭ ኔም ሊመጣ ስለሚችል ኤክሰል ገሳ አያደርግም። እንደዚህ አይነቱ ነገር በአውቶፊል ልንሞላ አንችልም ማለት ነው። እነዚህ ፓተርን ያላቸውን ነገሮች ግን ሁሉ ጊዜ በአውቶፊል ተጠቅመን መሙላት እንችላለን እና ለምሳሌ ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሰፕተምበር፣ ኦክቶበር ይህንን ነገር እያንዳንዱን ታይፕ አላደረግንም።
ነገር ግን አውቶፊል በመጠቀም ሞልተናል ማለት ነው። ለምሳሌ እስቲ ሌላ እንደገና ሞክር። ወደ ጎን ነው አሁን የጻፍ ነው። ወደ ታች ሲሰራ ይሆን ወይ ነው እና እስቲ ወደ ታች እንደሚሰራ ደግሞ እንሞክር። እና ወደ ታችም ስንሰራው ምን ሆኖልናል ማለት ነው? ሰርቶልናል ማለት ነው። ወደ ታችም ቢሆን ወደ ጎንም ቢሆን ኤክሰል አውቶፊልን ስንጠቀም ይሞላልናል ማለት ነው። ወደ ጎን ወደ ታችም ይሰራል ማለት ነው። እስቲ እንደገና ቁጥሮችን ደግሞ ለማስገባት እንሞክር ኤክሰልን ተጠቅመን። ለምሳሌ 10 የሚቀጥለው ይህንን 10 እንደዚህ አውቶፊል አድርግብል ምንም ፓተርን ስለሌለ ኤክሴል ምንድነው የሚያደርገው? ያንን ሪፒት ነው የሚያደርገው፣ ይደግመዋል ማለት ነው። 10 10 10 10 10 ነው። እስቲ የሚቀጥለውን ደግሞ እስቲ 10 ታብ ስነካ ወደ ጎን ነው የሚሄደው። ያለፈውን ቪዲዮ ቱቶሪያል እናስታውስ 20 ካረግን በኋላ ሁለቱንም ሴሌክት አደርጋለሁ። ከዛ በኋላ አውቶፊል ባረግ ምን ያደርጋል ማለት ነው? ኤክሴል ቀጥሎ የሚመጡትን ቁጥር ይሞላልናል ማለት ነው። 10 20 የጻፍ ነው። ከዛ መካከላቸው ያለው ዲፈረንስ 10 መሆኑን ስለሚያውቅ የሚቀጥለው ነምበር 30 መሆን አለበት ብሎ ገምቶ ይሞላልናል ማለት ነው። ከዛ 10 በመደመር እንደዚህ እያደረገ አውቶፊል ምን አድርጎልናል ማለት ነው? አድርጎልናል ማለት ነው። ወደ ታችን ብንጽፍ እንደዛው ነው። አውቶፊል ዘሴም ይሰራል። ወደ ጎንም ብንጽፍ ይሰራል። 20 ከዛ በኋላ ኢንተር እነዚህ ሴሌክት እናድርግና እስቲ ወደ ታች እንሄድ እና ይሰራል ማለት ነው። ወደ ጎንም ወደ ታችም አውቶፊል በመጠቀም ዳታን ኤክሴል ውስጥ ማስገባት እንችላለን ማለት ነው። እስቲ ሌላ ነገር ደግሞ እንሞክር። ለምሳሌ ብር ቢሆን 1 ብር ከ75 ነጥብ አለው ማለት ነው። የሚቀጥለው ደግሞ 2 ብር ቢሆን 2 ብር ቢሆን ኤክሴል ምን ያደርግልናል? ኤኒዌይ ዜሮዎችን ሰርዞታል። ሴሌክት እናድርግና አውቶፊል ለመጠቀም እንሞክር እስቲ ምን እንደሚያደርግ እና አውቶፊል አድርጎ ሞልቶልናል ማለት ነው። ብርም ቢሆን ሳንቲምም ቢሆን 1.75 2 ከዛ 2.25 2.50 2.75 3 ብር እያለ የሚቀጥለውን ነገር ፓተርኑን በመገመት ሞልቶልናል ማለት ነው። ይሄን ብቻ አይደለም፣ ማናቸውንም ዴሲማል ነገር ለምሳሌ 0.001 የሚቀጥለው ደግሞ 0.003 ቢሆን በመካከላቸው ያለው ዲፈረንስ 0.002 ነው። ይሄን በመገመት ኤክሴል የሚቀጥለውን ነገር 0.005 0.007 እያለ ሊሞላ ያስፈልጋል ማለት ነው። እስቲ ለማንኛውም ሴሌክት እናድርግ። እንደዚህ ሴሌክት አድርገን ከዛ ድራግ እናድርግ ማለት ነው እና ልክ ነው ማለት ነው። ኤክሴል ማንኛውንም ነምበር ፓተርኑን እያየ ምን ያደርግልናል ማለት ነው? ያስገባልናል ማለት ነው። እና አውቶፊልን በመጠቀም ዳታ ኤንተር ወይም ኤክሴል ውስጥ ብናስገባ ጊዜያችንን ይቆጥብልናል። ከዛ ደግሞ ድካማችንን ይቀንስልናል ማለት ነው። የዛሬው ቪዲዮ ቱቶሪያል በዚህ ያበቃል። በሚቀጥለው ቪዲዮ ቱቶሪያል እስከምንገናኝ ሰላም ሁኑ።